ሰላም እንደምን አላችሁ? ዛሬ የምትቀርቡት ስለ አንዳንድ ነገሮች ስለ ቲክቶክ ማለት ፈልጌ ነው። ኢትዮጵያ ውስጥ ቲክቶክ ይከፍላል አይከፍልም የታወቀ ነው። አይከፍልም። ኖርማሊ ኮይን መሰብሰብ ትችላለህ። ላይ ቁጭ ብለህ ከጊፍተሮች ኮይን መሰብሰብ ይቻላል። አካውንት ካደገ ደግሞ ፕሮሞሽን ልትሰራ ትችላለህ። ከዛ ውጭ ቲክቶክ አይከፍልም። ቲክቶክ የሚከፍለው 5 ሀገሮች ላይ ነው። አሜሪካ፣ ፈረንሳይ፣ ጀርመኒ፣ ዩኬ እና ጣሊያን መሰለኝ ጣሊያን ነው ብራዚል መሰለኝ። እነዚህ ሀገሮች ላይ ብቻ ነው ሊሰራ የሚችለው የቲክቶክ ሪዋርድ ፕሮግራም የሚባል ፕሮጀክት ሊሰራ የሚችለው። ነገር ግን ምንድነው ብዙ ኢትዮጵያውያኖች የማይነግሩን ሀበሻ ሲባል ምቀኛ ነው በጣም የማይነግረን አካውንትን መጀመሪያ መክፈት ያለብን በነዛ ሀገሮች መክፈት ይቻላል። ስትከፍት ደግሞ you don't have VPN ማብራት አይጠበቅብህም። ዘመናዊ ነው ማድረግ የምትችለው ሀገርን መቀየር ብቻ ነው። ስትቀይር ስልክን አለመጠቀም ነው። በቀላሉ ስልክን ሎኬሽን ማወቅ ስለሚቻል መጫን ቪዲዮ ቬሪፋይ ስታደርግ አውትሜንቴድ ሲደረግ ያኔ በስልክ ከከፈትከው አክቲቭ የሚያደርገው ስልክ ስለሆነ ያኔ ቬሪፋይ አይሆንም። ስለዚህ በኢሜል ማድረግ ያስፈልጋል ማለት ነው። ሰው ከዛ በፊት ማየት የፈለኩት ምንድነው አካውንት እንዴት ማሳደግ ይቻላል? አካውንት ማሳደግ ኖርማሊ ይታወቃል። ኮይን ሊኖር ይገባል። ጊፍት መስጠት አለብህ። ጊፍት መቀበል አለብህ። ጊፍት ለማግኘት በጣም ከባድ ነው። እንደምታውቀው 1000 መግባት አለብህ ላይቭ ለመግባት። ላይቭ ካልገባህ የሰዎችን እንትን እያሰራህ ላይክ እያሰራህ ጊፍት ከጊፍተሮች መቀበል አትችልም። የሌሎችን ሰርተህ ላይቭ ገብተህ ጊፍት መቀበል አትችልም። ግን ልትገዛ ትችላለህ። ለመግዛት ውድ ነው። አንዱ እሱ ነው። ነገር ግን 1000 ገብተህ ማሳደግ የሚቻልበት መንገዶች አሉ። አንደኛው ላይቭ ነው ኮይን መሰብሰብ ነው። ከጊፍተሮች እያሰራህ ኮይን መግዛት ነው እንደተባለ። ሁለተኛው እና ቀላሉ ማንም ሊያደርገው የሚችለው ምንም እንትን ሳታወጣ ብዙ አካውንት መክፈት ነው። ብዙ አካውንት ትከፍታለህ ዘን የሰዎችን ላይክ ሰርተህ ጊፍት መቀበል ነው። ቲክቶክ በጣም አስቸጋሪ ፕላትፎርም ነው አክቹዋሊ። ኮይን በአብዛኛው ኮይን የሚሰጠው በ105 ነው። 5 ኮይን ይሰጣል። 100 ላይ ካደረግህ ስለዚህ አንድ 10 ወይም 20 አካውንት ቢኖርህ የአንድ ሰው ወሰን ያን ማባዛት ነው። 5 በ20 100 ኮይን ማለት ነው። 50 ነው የሚሰጥህ ቲክቶክ 50ውን ይወስዳል። ከዛ በታች ነው አንዳንዴ እንደው 30% ምናምን መሰለኝ እሱን ማድረግ ይቻላል። ግን ቻሌንጁ ምንድነው አካውንት መክፈት የምትችለው እንትን ላይ ያለው ታውቁታላችሁ። ማታውቁ ኖርማሊ 8 ነው መክፈት የሚቻለው። 8 ስልክ ላይ ትከፍታለህ። ግን ከዛ በላይ የሚከፈትበት ሚንስ አለ። አንድ ስልክ ተጠቅመህ ራሱ ብዙ ስልክ አለ በተለያየ ስልክ ልትከፍት ትችላለህ። ግን አንድ ስልክ ላይ መክፈት የሚቻለው 8 አካውንት ነው። ከዛ በላይ ይዘጋል እንትኑ አካውንት አድ ማድረግ አይቻልም። ግን there is another option እዛ ውስጥ መክፈት የሚቻልበት አጋጣሚ አለ። ስለሱ ሰፋ ያለ ቪዲዮ ሰርቻለሁ። እሱን ባዮ ላይ ገብታችሁ ዩቲዩብ ላይ ማግኘት ይቻላል። Thank you very much.